ጥምቀት ላይ ሄድኩኝ እንደሰው ጃል ሜዳ ሄጄ ያው ደልደል ያለ አይደለም ወደው እኔ ቀጭን ሴት እኔ በብዛት ረሃብ ነው የምትመስለኝ ብዙ እንትን አልልም ሎሚን አወጣውልና ደልደል ያለችውን ኋላ ጧ በግራስ መስላ በቀኝ በግራስ መስላ በቀኝ እንደ ኢትዮጵያ ተጫዋች አልዞረችም ዞር ስትል ለመጥቀስ እንዲህ ስዘጋጅ ባለቤቴ ነች ልፈትንሽ ነው አልኳት የቢራ ጠርሙስ ውስጥ አንዳንድ ሰው ጥሩ ነገር አያረግም ማታ ሲመሽ ከዛ ግሮሰሪ ላለመውጣት እዛ ውስጥ ነው የሚሸነው ይሸነውና ኮርኪውን ጧ አርጎ ቁጭ ያደርገዋል የጠጣውን ቢራ ባዶ ሲሆን በጠርሙስ ውስጥ ይሸናል አዎ ጥሩ አይደለም እና እዛው ደርዘን ውስጥ ያረጉታል ጧት አንዱ ተንቀሽቅሾ ይመጣና እስቲ ከውጪ ቢራ ይላል የሞት አምጥተው እንካ ሰውየው ቀምሶ ከዛ እንደገና አስተናጋጃለች አቤት ትንሽ ካካ ይላል ፍለፊት ያልተከፈተ ነገር ሊያሟላው እኮ ሊያሟላ አሁን ከየትኛው አሁን አገር ቤት ዘመዶቼ ጋር ሂጅ አንተ አንድ ቢራ ለ18 ነው የሚጠጡት አንድ ቢራ ፉትልና ለአንደኛው ፉት ብሎ ፉት እያሉ አዩዋቸው ምንድነው ሲል እናንተ አይደል እንዲህ ያላችሁን አሉኝ ምንድን ያሉ ከ18 በታች የተከለከለ ያላችሁ ከ18 ከሆነ ፉት እያሉ ለቅሶ ቤት የለቅሶ ምን እንደሆነ ታውቃለህ የአባቴ ነው ለቅሶ አዎ የራሳችን ነው ማለት ነው ለምን ሰው ለቅሶ ላይ ብዙ ነው የሚያወራው አንተ እንባድርቅ አይደል ከለቅሶ ሲመለሱ እንደዚህ እንጀራ ለመብላት እሰማለሁ ነው ኮፍያ አድርጌ እኮ የጭቃ ዘይት ነው ይላሉ ገና ለመብላት ገና ድንጋይ ዘይት ትበሏታላችሁ እንጂ አትበሉም ብያነሳውኝ እና እዛ ቁጭ ብዬ ትንሽም ተረብሻለሁ ለቅሶ ቤት ላይ ትንሽ ያው ባልቴቶች የማይባልንጀሮች ምናምን ትንሽ ረበሹኝ ምን አልከ እየተንጫጩ እና እዚህ ጋር ያሉት ደግሞ ጎረምሶች ትንሽ ጫት ምናምን እየቀሙ ነበር ያንን ጫት ብጭቅጭቅ አርጌ